ايش سميش ምንድን እኔ አትባይ ስሜ ማርታ ይባላል ይባላሉ ምናምን አይሰራም ማርታ ብቻ እሺ ጾታይን እኮ አይቶ መገመት ይቻላል እንደዚህ የሚባል ነገር የለም ሳያዩ ያማኑ ብፁዓን ናቸው ስባል አልሰማሽ አሳይኝ ኒ አትባይ ተነስና አሳይ ምኑ ዝም ብሎ መገመት አይቻልም እንደዚህ ያቁም ግምት ትከናል ወንድም ሴትም እኮ ሱሪ ለብሳል እሱ ነው እኮ ግራ ያስጋባን እኮ እሱ ነው ወንድናሽን ብላሽ ደሞ ሌላ ጊዜ ልትወዳደሪ ነው ጾታሽን አሳይ ምኑን ነው ማሳየው ጾታሽን አታሳይ ምኑ ጾታሽን አታሳይ አንድ አታሳይ ሁለት አታሳይ ሶስት ውጪ አላሳይ ጾታ ማሳየት ብርቅ ነው እሺ ስም ሄርሞን የኢትዮጵያው እናት ስም አይመስልም ጾታ ሴት ሱባላ ይጣራ እድሜ 13 ትንሽ አልበዛ ምታሻሽው ነገር የለም ምን ነው በዛ ጉድ ሳይፈላ እውነቱን ትናገራለሽ እውነቴን ነው ያማንሹን ግን ጽፈር በኋላ ግን ይጣራል የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም አይደለም የሚባለው ይጠየቃል ይመረመራል ይጣራል ህብረተሰቡን ጭንቅላት ለማስፋት ለማንበርካት ያታሰባ ጥያቄ ሽልማቱ ምንድነው ቀጣዩ አመት በዓል ምንድነው አመት በዓል ነው ስለዚህ ሽልማቱ ዶሮ ወይም ከብት አልገባኝም አይሽ በእናትሽ በኩል ሴት ነሽ ብንሻልምሽ ጥያቄ ቁጥር 1 ያዶሮ ብልት ስንት ነው 12 የወንዱን ነው የሚልሽ 12 የኔ ብልት ስንት ነው አንድ ነው የዶሮ ብልት አንድ ነው አይሽ ዝም ብለሽ አንቺ እንዳባረስ ዝም ብለሽ አትጋልቢ ጥያቄዎቹን እኮ ዞር ብለሽ መመለስ አለብሽ እንደዚህ አይነት ግራ ማጋባ ጥያቄዎቹን ምን ጠብቀው ተጠንቅቃችሁማ ማወቅ አለባችሁ ይሄን ገባሽ እሺ ጥያቄ ቁጥር 2 ዓለምን ለመጀመሪያ ጊዜ የዞረው ማን ነው ማጀላ አይደለም ንፋስ ጥያቄ ቁጥር 3 የቤት እንስሳ እና የዱር እንስሳ ተመሳሳይ የሆኑትን ሁለቱን ግለጽ ድመትና ነብር አይደለም የቤት አህያ አለ የዱር አህያ አለ እሱን ለማለት ፈልጌ ማለት የትራፊክ መንገድ ላይ ዘብራ አይናት ከለር ያለው ማለት ነው ጥያቄ ቁጥር 4 የግሪኩ ፈላስፋ